ዛሬ ደግሞ ቡና የሰገራ ድርቀትን ወይም ደግሞ የአንጀት ድርቀትን እንደሚከላከል ወይም ደግሞ እንደሚያክም አጠር አድርጌ ልንገራችሁ ብዬ ነው። እንግዲህ የሰገራ ድርቀት በዓለም ላይ በጣም በሚሊዮን የሚቆጠሩ ሰዎችን የሚያጠቃ ህመም ነው። እንግዲህ ብዙ ምክንያቶች ቢኖሩትም ዋና ዋና ምክንያቶቹ በቂ ፈሳሽ አለማግኘት፣ ፋይበር ያላቸውን ምግቦች አለመጠቀም፣ አካላዊ እንቅስቃሴ አለማድረግ ናቸው። ግን የሰገራ ድርቀት ለመጀመሪያ ጊዜ ከሆነ ያጋጠማችሁ ወይም ደግሞ መድኃኒቶችን ወስዳችሁ የማይሻል ከሆነ የአኗኗር ዘይቤያችሁን አስተካክላችሁ የማይተው ከሆነ ሐኪም ቤት ሄዶ መታየት ወይም ደግሞ ኢቫሉዌት መደረግ ይኖርባቸዋል። ምክንያቱም አንዳንድ ጊዜ የወፍራም አንጀት ካንሰር የመጀመሪያ ምልክት ሊሆን ስለሚችል ማለት ነው። ለማንኛውም እንግዲህ በቂ ውሃ በመውሰድ ፋይበር ያላቸውን ምግቦች መጠቀም እንዲሁም ደግሞ አካላዊ እንቅስቃሴ ማድረግ እነዚህን የሰገራ ድርቀትን ለመከላከል ከሚረዱ ዘዴዎች ውስጥ አንዱ ሆኖ ሳለ ቡና ደግሞ አንደኛውና ዋነኛው ነው ማለት ነው። ቡና መጠጣት እንግዲህ ቡና የአንጀታችንን ጡንቻ እንዲኮማተር በማድረግና የአንጀት እንቅስቃሴን በመጨመር ሰገራ እንዲወገድ በማድረግ ድርቀትን ይከላከላል። በሁለተኛ ደረጃ ላይ ጋስትሪን የተባለውን ሆርሞን እንዲመነጭ በማድረግ ይሄ ጋስትሪን ደግሞ የአንጀታችንን ጡንቻ እንዲኮማተርና እንዲንቀሳቀስ በማድረግ ሰገራን በማስወገድ እንዲሁ የሰገራ ድርቀትን ይከላከላል ማለት ነው። ሌላኛው ደግሞ የምግብ መፈጨትንና እንሽርሽሪትን በማፋጠን ቡና የሰገራ ድርቀትን ይከላከላል ማለት ነው። ስለዚህ ሰገራ ድርቀት ያለባቸው ሰዎች ጠዋት ላይ ቢያንስ 2 ሲኒ ቡና በመጠጣት ይህንን የሰገራ ድርቀት መከላከል ወይም ደግሞ ማከም ይቻላል ማለት ነው። ይሄ እንግዲህ ያው ሌሎች ተጨማሪ ነገራቶችን በማድረግ ነው እንጂ እሱ ብቻ ነው ማለት አይደለም። ነገር ግን የአንጀታችን ጡንቻ በመኮማተርና ሰገራ እንዳስወግድ በማድረግ ከውሃ ይልቅ ቡና ከ60% በላይ የሆነ ጥቅም አለው ማለት ነው። ስለዚህ ቡና ባለፈው ቪዲዮ ላይ የቡና ጥቅሞችን ሰርቼላችኋለሁ። በተጨማሪ ደግሞ የሰገራ ድርቀትን ይከላከላል ማለት ነው።